ገበራችሁ ቻናል ላይ ቤተሰቦች ዛሬ ስለ ዲሞክራሲ ባጭሩ ምናወጣውና እሺኮ እንግዲህ ላይክ ሼር ሰብስክራይብ ማድረጋችሁን እባካችሁ ጥልቅ ፍቅራችሁን አሳዩኝ እንዳይረሳ። ይሄ ቪዲዮ ለሰባተኛ ክፍል ጓደኞቻችሁ በጣም ጠቃሚ ነው። ላኩላቸው። እንዲሁም ደግሞ ሰብስክራይብ አድርጉ፣ ኮሜንት ላረጉ በዚህ ቀናት ኮሜንት ላረጉ ስንት 10 ሰብስክራይብ እስከሚሞላ ድረስ በእያንዳንዱ ኮሜንቱ ውስጥ ሁሌ የሚያርክ ሰው እስከ 30,000 ኬ እስከምንገባ ድረስ በዩቲዩብ ማለት ነው እንዳረሱ 30,000 ኬ ከዛም በላይ 60,000 ኬ እንግባ። እንደዛ እስከምንገባ ድረስ ጀማሪ ነን አይደለ? እስከምንገባ ድረስ ስማችሁ የሚጠራ ይሆናል። በተከታታይ ለ10 ቪዲዮዎች ኮሜንት የምታደርጉ ተማሪዎች ሌትስ ጎ ቻሌንጅ። ቻሌንጁን ተቀላቀሉ። ጀምረናል። ዛሬ ስለ ዲሞክራሲ ነው የምናጠናው። ሾርት ቀለል ያለና ለመያዝ በጣም ፐርፌክት የሆነ ነው። ዲሞክራሲ የመጀመሪያው ዲሞክራሲ ነው። ዲሞክራሲ ምን አለ? ዲሞክራሲ is a system of government with unlimited political power. These ideas in the hands of people. ምንድነው? ዲሞክራሲ የመንግስት ስርዓት ሲሆን አለ የመንግስት ስርዓት ሲሆን የፖለቲካ ስልጣኔ የፖለቲካ ሊሚትድ ፖለቲካል ፓወር እና resides in the hand of people የህዝብ እጅ የሚገኝበት ነው። ምን ዲሞክራሲ? ዲሞክራሲ ደግሞ ዳይሬክት ዲሞክራሲና ኢንዳይሬክት ዲሞክራሲ ብለን አይተናል አይደለ? ቪዲዮና የሌላ ቪዲዮ አካውንት ውስጥ ገብታችሁ ሌላ የተለቀቁትን ቪዲዮዎች ይሄ ቅንጭብ የምንለቅበት ስለሆነ ማለት ነው። ዳይሬክት ዲሞክራሲ ይለናል። ዳይሬክት ዲሞክራሲ way of exercising democracy where citizens have direct role in political affairs. ምንድነው አለ? ዳይሬክት ዲሞክራሲ ማለት ቀጥተኛ ዲሞክራሲ ወይም ቀጥታ ዲሞክራሲ ነው አይደለ? ምን አለ? ዜጎች ፖለቲካ ጉዳይ ላይ በቀጥታ የሚሳተፉበት የዲሞክራሲ አፈጻጸም መንገድ ነው። we of exercise democracy where citizens have direct role in political affairs. ይሄ በቀላሉ ዜጎች በፖለቲካ ጉዳዮች ላይ በቀጥታ የሚሳተፉበት የዲሞክራሲ አፈጻጸም መንገድ ነው ማለት ነው። ይሄ በቀላሉ ትይዙላችሁ። ሌላው ደግሞ ኢንዳይሬክት ዲሞክራሲ። ኢንዳይሬክት ዲሞክራሲ ባጭሩ ሪፕሬዘንታቲቭ ወይም ደግሞ በተወካይ የሚመራ ነው። ምን አለ? ዳይሬክት ዲሞክራሲ a way of exercising democracy elected representatives act on behalf the electorate አክሰንቱን ስለማልችለው ነው። ኤሊኮቶራት ነው ማለት ነው። ተወካይ ዲሞክራሲ ወይም ደግሞ ያለ ቀጥተኛ ዲሞክራሲ የምንለው ምንድነው አለ? ተመራጮች በምርጫ የተመረጡ ወካዮች ወይም ወኪሎቻቸውን በህዝብ ስም የሚወስኑ የዲሞክራሲ መንገድ ነው። ባጭሩ ምንድነው ይሄ? አለም ምሳሌ ፓርቲዎች አሉ አይደለ? እነሱ ፓርቲዎች አሁን የፈለጉትን አይነት ምርጫ ይሆናሉ።
ከዛ እኛ ያንን ፓርቲ እንመርጣለን። ሶ ከፍ ያለው ፓርቲ የህግ መሪ ይሆናል፣ የሀገር መሪ ይሆናል። ሶ ምንድነው ይሄ? ያ ዳይሬክት ነው። ለምሳሌ እንደ አሜሪካ ምናምን ያሉ ሀገሮች ዳይሬክት ራሳቸው ናቸው መሪያቸው የሚመርጡት አይደል? እንደኛ አብዛኛው ጊዜ በአፍሪካና ኢትዮጵያ የምትከተለው ለምሳሌ ኢንዳይሬክት ዲሞክራሲ ነው። ኢንዳይሬክት ዲሞክራሲ ነው እና ምንድነው ተወካዮች ናቸው ሄደው የሚመርጡት እንጂ እኛ በቀጥታ የምንመርጠው ነገር የለም ማለት ነው። እሺ ዳይሬክት ዲሞክራሲ ከጨረስን ደግሞ ሊበራል ዲሞክራሲ እኔ a democracy based on the recognition of individual rights and freedoms but limits the intervention of the government in the economic affairs. ሊበራል ዲሞክራሲ ሊበራልና ሶሻል ማለት ነው። ሊበራል ዲሞክራሲ የምንለው ፍሪ ማርኬት የሆነ በቃ በጣም ፍሪደም ያለው ፍሪደም ያለው ምድር ሊበራል ዲሞክራሲ እዚህ ጋር መጽሐፋቸው እንደዘረዘረው የግለሰብ መብቶችና ነፃነቶች የሚከበርበት ዲሞክራሲ ሲሆን አለ መንግስት በኢኮኖሚ ጉዳዮች ላይ የሚያደርገው ጣልቃ ገባነት ይገድባል። መንግስት በቃ ስለ ኢኮኖሚ ብዙ ጣልቃ ከመግባት ይገደባል። ይሄ ሊበራል ዲሞክራሲ ነው። አሁን እኛ ሀፍ ነው የምንጠቀመው። አብዛኛው ሊበራል ዲሞክራሲ ነው። አንድ ሰው ይሸጥለት እንጂ የፈለገውን ያክል አንድ እቃ ላይ ዋጋ አርግቶ መሸጥ ቀራጡ ይወደዳል፣ ግብሩ ይወደድ እንትን ይከፍልበታል እንጂ የፈለገውን ያክል አርግቶ መሸጥ ይችላል። ይሄ ፍሪደም የሆነ ባለፉት ጊዜያት ባለፉት አመታት ሶሻል ዲሞክራሲ እንከተል ነበር። ሶሻል ዲሞክራሲ ተውት፣ ወደዛ ጋር ወደ ታች ስንሄድ ማስረዳችሁ ነው። ባጭሩ ሶሻል ዲሞክራሲ የግለሰብ መብቶች ነፃነቶች የሚከበርበትና ነፃነቶች እሺ። ሌላው ፕሮዱላር ዲሞክራሲ ነው። is a term used to denote the particular produce such as regular election based on universal suffrage. The produce an electorally legitimated government. ፕሮዱላር ዲሞክራሲ አለ የግለሰብ በፕሮዱላር ዲሞክራሲ የምንለው ወይም ደግሞ ሂደታዊ ዲሞክራሲ የምንለው እንደ አጠቃላይ ድምጽ መስጠት ላይ የተመሰረቱ መደበኛ ምርጫዎች ያካትታል። እንደ አጠቃላይ ድምጽ የሚሰጡት ላይ የተሰጡት መደበኛ ምርጫዎች ያካትታል። እነዚህ በምርጫ የተፈቅዶ የተመረጠ መንግስት ያመጣሉ። ፕሮዱላር ዲሞክራሲ ምንድን አለ? a term used to denote the particular procedure አያለ ሊበራል ወይም ሂደታዊ ዲሞክራሲ እንደ አጠቃላይ ድምጽ መስጠት ላይ የተመሰረቱ መደበኛ ምርጫዎች ያካትታል አለ። such as regular election based on universal suffrage, the produce an electronic government እና ደግሞ እነዚህ በምርጫ ተፈቅዶ የተመረጡ መንግስት ያመጣሉ አለ። እሺ ሌላው ደግሞ ሶሻል ዲሞክራሲ ነው።
social democracy is a form of government which private property and the distribution of income is subject to social control። ይሄ ደግሞ ሶሻል ማህበራዊ ዲሞክራሲ የምንለው የግል ንብረቶችና የገቢ መከፋፈል በማህበራዊ ቁጥጥር ስር የሚውልበት ዲሞክራሲ አይነት ነው። ሶሻል ዲሞክራሲ ይሄ መንግስት በቃ ገቢና ወጫችሁ ላይ እንደ ሊበራል ፍሪደም የሌለው መቆጣጠር ያለበት የግል ንብረትና የገቢ መከፋፈል የማህበራዊ ቁጥጥር ስር የሚውሉት የዲሞክራሲ አይነት የሚውልበት ማለት ነው። የማህበራዊ ቁጥጥር በጣም የሚውልበት ሶሻል ዲሞክራሲ እንለዋለን። ሌላው ሰብስታንቲቭ ዲሞክራሲ ወይም በቃ ሰብስታንቲቭ ወይም ደግሞ ውጤታዊ ወይ ዋና ዲሞክራሲ ውጤታዊ ዲሞክራሲ የምንለው ያኛው ፕሮዱላር ያለው ሂደታዊ ነው። ይሄ ደግሞ ውጤታዊ ነው። is a term used to denote the imperies on the actually practice of government. For example, the outcome of election is representative of the people። ይህ ደግሞ መንግስት በተግባር እንዴት እንደሚሰራ ላይ የሚያተኩር ሲሆን ለምሳሌ ያለ የምርጫ ውጤቶች የህዝብን ፍላጎት በእውነት እንዲወክሉ ያረጋግጣል።